ሰላም ውድ ጓደኞች፣ እንኳን ደህና መጣችሁ ወደ ተከታታይ ፕሮግራማችን። ባለፈው እግዚአብሔር እንዴት ትናንሽ የሚመስሉ ሰዎችን ታላላቅ ሥራዎችን እንዲያከናውኑ እንደሚጠቀምባቸው በዳዊት ታሪክ ተመልክተናል። ዛሬ ደግሞ የአባትን ፍቅር ታላቅነትና የማይለወጥ መሆኑን የሚያሳይ ታሪክ ነው ያለን። የምትወዱት ሰው ትልቅ ስህተት ቢሰራና ቢሄድ፣ ነገር ግን እናንተ ከምንም በላይ ወደ ቤት እንዲመለስ ብትፈልጉስ? ይቅር ማለት ምን ያህል ከባድ ሊሆን ይችላል? ዛሬ የአንድ እንደዚህ አይነት አባት አስደናቂ ታሪክ እነግራችኋለን። ከብዙ ዘመናት በፊት የአንድ ሀብታም ሰው ሁለት ልጆች ነበሩት። ታናሹ ልጅ አንድ ቀን ወደ አባቱ ቀረበና ከአባቴ ሆይ ከንብረትህ የሚደርሰኝን ድርሻ ስጠኝ እኮ አለው። አባቱም ምንም ሳይከራከር ወይም ሳይወቅስ የርስቱን ድርሻ ከፈላቸው። ከጥቂት ቀናት በኋላ ታናሹ ልጅ ንብረቱን በሙሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም ገንዘቡን ሁሉ በከንቱ ኑሮ አባከነ። ሲያበቃም ታላቅ ረሃብ ያ አገር ላይ መጣ። ገንዘቡም አለቀ። እርሱም በታላቅ ችግር ውስጥ ወደቀ። ምንም ሳይኖረው ቀረና የአሳማ እረኛ ሆኖ ተቀጠረ። የአሳማዎቹን እህል መብላት እስከሚመኝ ድረስ ተርቦ ነበር። ነገር ግን ማን ይንስህ? በዚህ የከፋ ሁኔታ ውስጥ ሳለ ወደ ልቡ ተመለሰና አሰበ፣ እኮ የአባቴ የቅጥር ሠራተኞች ስንት እንደሚተርፋቸው፣ እኔ ግን እዚህ በረሃብ እሞታለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይም በፊትህም በድያለሁ። ከእንግዲህ ልጅህ ልባል አይገባኝም። ከቅጥር ሠራተኞችህ እንደ አንዱ አድርገኝ እለዋለሁ እኮ አለ። ተነስቶም ወደ አባቱ ተመለሰ። ገና በሩቅ ሳለ ግን አባቱ አየው። አባቱ ምን አደረገ? አልተቀየመም፣ አልተቆጣም። ይልቁንም በፍቅር ተመላ። አየውና አዘነለት። ሮጠም ሄዶ አንገቱን አቀፈውና ሳመው። ልጁም ከአባቴ ሆይ በሰማይም በፊትህም በድያለሁ፣ ከእንግዲህ ልጅህ ልባል አይገባኝም አለው። አባቱ ግን ለሎሌዎቹ በሉ ምርጥ ልብስ አምጡለትና አልብሱት፣ ቀለበትም በእጁ አድርጉለት፣ ጫማም በእግሩ አድርጉለት፣ የሰባውንም ጥጃ አምጡና አረዱት፣ እንብላና ደስ ይበለን። ይህ ልጄ ሞቶ ነበርና ሕያው ሆኗል፣ ጠፍቶ ነበርና ተገኝቷል አላቸው። እነርሱም ደስ መሰኝ ጀመሩ። ይህ ታሪክ የሚያሳየን የእግዚአብሔርን የማያልቅ ፍቅር ነው። ልጁ ስህተት ቢሰራም አባቱ በእያንዳንዱ ቀን ይጠብቀው ነበር። እግዚአብሔርም እንደዚህ አባት ነው። ምንም ያህል ብንሳሳትም ከእርሱ ርቀንም ብንሄድም እርሱ ሁልጊዜም በንስሐ ስንመለስ በፍቅር ሊቀበለን ዝግጁ ነው። የእርሱ ፍቅር ወሰን የለውም። የእግዚአብሔር ፍቅር ወሰን የለውም። ይህንን ማወቃችሁ ምን ያህል ደህንነት ይሰማችኋል? እግዚአብሔር ሁልጊዜ እንደሚቀበላችሁ ማወቅ በሕይወታችሁ ውስጥ ምን ለውጥ ያመጣል? አስተያየታችሁን ከታች ባለው ኮሜንት ቦታ አስቀምጡልን። ይህንን ቪዲዮ ከቤተሰቦቻችሁና ከጓደኞቻችሁ ጋር በማጋራት የእግዚአብሔርን የማይለወጥ ፍቅር ለሁሉም እናካፍል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በሚቀጥለው ጊዜ እንገናኝ። መልካም ጊዜ።